በምስሉ ላይ የምትመለከቱት እጽዋት በተለምዶ ግመሮ በመባል ይጠራል። ይህ እጽዋት የሰውን አእምሮ የሚያጨልሙ፣ ሕሊናን የሚያስሩ፣ የተለያየ የስሜት መለዋወጥን የሚያመጡ፣ ጭንቀት፣ ድብርት ውስጥ የሚከቱ በተለምዶ ዛር፣ ቆሌ፣ አውሊያ፣ የዛር ውላጅ፣ ውቃቢ እየተባሉ የሚጠሩ መናፍስትን ለማስለቀቅ የሚረዳ ዋነኛ እጽዋት ነው። የዚህን እጽዋት ስር ከዶሮ ኩስ ጋር ቀላቅለው በተደጋጋሚ ቢታጠኑት ወይንም በዚህ መንፈስ ለሚሰቃይ ሰው ቢያደርጉለት ያለበትን ነገር በቀላሉ ማራቅ የሚችል ዋነኛ እጽዋት ነው። መጠሪያ ስሙም በተለምዶ ግመሮ በመባል ይታወቃል።